ክብር ለእግዚአብሔር ይሁን። በእግዚአብሔር የተወደዳችሁ ቅዱሳን ጥቂት ደቂቃ ጸልያን አንድ ጥቅስ ብቻ ተረተን እንሄዳለን። ይሄ ጥቅስ ህይወታችሁን እንደሚቀይር ህይወት ዘመናችሁን ሁሉ እንደሚቀይር የብርሃንና የደስታ እንደሚያደርግ አልጠራጠርም። ምክንያቱም የሰው ሁሉ ደስታ የሰው ሁሉ ፍላጎት የተመሰረተው በዚህ ጥቅስ ስለሆነ ነው። ስለዚህ ይሄንን ጥቅስ ተረተን ዛሬ ህይወታችንን እንደምንቀይር አልጠራጠርም። በዚህች ቪዲዮ አጭር ቪዲዮ ህይወታችሁ እንዲቀየር እግዚአብሔር ይፈልጋል። እግዚአብሔር እናንተን በደስታ በነጻነት እንድትኖር ይፈልጋል። ይህንን ጥቅስ ከማንበብ በፊት አንድ ጥቂት ደቂቃ ልጸልይላችሁ። ጌታ አምላካችን እግዚአብሔር ሆይ ይህንን ቪዲዮ የሚያዩት ይህንን ድምጽ የሚሰሙት ቀጥሎ በሚናነበው በእግዚአብሔር ቃል ካሉበት እስራት እንዲፈቱ በኢየሱስም የሰላምና የደስታን የበረከትን ህይወት እንዲያገኙ በኢየሱስ ስም ጸልያለሁ። የእግዚአብሔር ቃል የሚሰራ በሁለት በኩል ከተሳለው ሰይፍ ይልቅ እንደሚሰራው የእግዚአብሔር ቃል እንደሚናገረውም ጌታው ህይወታቸውን እንዲሰራ በኢየሱስ ስም ጌታው ከታሰሩበት እስራት ሁሉ ነፃ እንድታወጣ በኢየሱስ ስም ጸልያለሁ። ከየትኛውም እስራት ነፃ እንድታወጣ በኢየሱስ ስም ጸልያለሁ። አስተምረን በኢየሱስ ስም አሜን። አሁን የሚያነበው የእግዚአብሔር ቃል ክፍል ገላትያ ምዕራፍ 5 ከቁጥር 1 ነው። እንደዚህ ይላል፣ በነጻነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ይላል የእግዚአብሔር ቃል። አንድ ጥቅስ ብቻ ነው። ምዕራፍ 5 ከቁጥር 1 ብቻ ነው አሁን ያነበብኩት። አሁን ባነበብኩት ክፍል ግን ለህይወት ዘመናችን ሁሉ በቂ የሆነ ሜሴጅ አለ። አንድም ቀን እንዳንወድቅ እንዳንጠፋ ደግሞም ተመልሰን እንዳንንሸራተት የሚያደርግ ትልቅ የሆነ ኃይል ያለው የእግዚአብሔር መልእክት አለው። ምን ይላል? በነጻነት ልንኖር ክርስቶስ ነፃ አወጣን። በቃ በነጻነት እንኖር። በጌታ የሆናችሁት ሁላችሁም በዚህ ሜሴጅ ላይ አንድ የምትረዱት ነገር አለ። እግዚአብሔር በክርስቶስ ኢየሱስ ሲታምኑ ከነበራችሁበት ባርነት ሁሉ ነፃ አውጥቷችኋል። አንደኛ ከምን ካላችሁ ኃጢአት ምን ያደርጋል ካላችሁ ኃጢአት በኤፌሶን ምዕራፍ 2 ከቁጥር 1 ጀምረን ስናነብ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ስለዚህ ሙት ከሆነው ማንነት ነፃ ያወጣል ማለት ነው። ኃጢአት የሚገል ከሆነ ከኃጢአት ነፃ ከወጣን ሕያዋን እንሆናለን ማለት ነው። እግዚአብሔር ሕያዋን አድርጎናል ማለት ነው። ሁለተኛ ይሄ ኃጢአት እንደገና ለሰይጣን ተላልፈን እንድንሰጥ በሰይጣን ፈቃድ አየር ላይ ባለው አለቃ አሁን በማይታዘዙ ልጆች ላይ በሚሰራው መንፈስ እንድንገዛ በሱ ፈቃድ እንድንገዛ ያደርጋል። በዛ በኤፌሶን ምዕራፍ 2 ላይ ታገኛላችሁ ይሄንን ማለት ነው። ቁጥር 2 ላይ እንዲሁም ደግሞ ኃጢአት ምን ያደርጋል ካላችሁ ኃጢአት በስጋ ፈቃድ እንድንመላለስ ያደርጋል። በራሳችን ለእግዚአብሔር እንዳንገዛ የስጋችንን ምኞት እየፈጸምን እንድንኖር ለእግዚአብሔር ሕግና ለእግዚአብሔር ዓላማ እንዳንገዛ ያደርጋል። ከዛም እግዚአብሔር በክርስቶስ ነፃ አውጥቶናል ማለት ነው። የመጨረሻ የቁጣ ልጆች የዲያብሎስ ልጆች እንድንሆን ያደርጋል ማለት ነው። ከዲያብሎስ ልጅነት አውጥቶ የራሱ ልጆች ያደርጉናል። አያችሁ። ነገር ግን ብሎ በዛ ኤፌሶን ምዕራፍ ከቁጥር 3 ነው አሁን ያነበብኩትና ያስረዳሁት ማለት የኃጢአት ውጤት ምን ያደርጋል የሚለውን ያስረዳሁት። ግን ከቁጥር 4 ጀምራችሁ ስታነቡት እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወት ሰጠን። ይውላችሁ ከክርስቶስ ጋር ሕይወት ነው ሰጠን። ይሄ ነፃነት ሕይወት ነው። እዚህ ጋር በነፃነት እንድንኖር ክርስቶስ ነፃ አወጣን የሚል ነፃነት ዝም ብሎ ነፃነት ሳይሆን ሕይወት ነው የተቸረን። እግዚአብሔር በነፃ ሲያወጣን ሕይወቱን ነው የሰጠን። እግዚአብሔር ሕይወቱን ሰጥቷቸዋል። ይሄንን ካወቀን ስለዚህ በዚህ ሕይወት ጸንተን እንኖር ነው። በጌታ ይሁንን። በጌታ ያልሆኑት አሁን ቅድም ባነበብኩት በኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ እስከ 3 ባለው ውስጥ ነው ያሉት። አንደኛ ምን ሆኖቸው ነው? በኃጢአት ምክንያት ሙታን ነው የሚመላለስ ሬሳዎች ናቸው። በጌታ ያልሆኑት ኢየሱስን ያላመኑት የኢየሱስ ክርስቶስን ፍጹም ሰውነትን ፍጹም አምላክነትን ያልተቀበሉት የኢየሱስ ክርስቶስ አማላጅነትን የኢየሱስ ክርስቶስ መካከለኛነትን የኢየሱስ ክርስቶስ ሊቀ ካህንነትን የእግዚአብሔር ቃል ስለ ኢየሱስ ክርስቶስ የሚሉን ያልተቀበሉት ሁሉ በሞት ውስጥ ነው ያሉት። በጨለማ ውስጥ ነው ያሉት። ከዚህ ጨለማ የሚያወጣው ደግሞ እግዚአብሔር በምሕረቱ የሰጠው የጸጋ መንገድ ብቻ ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ምንድነው የሚለው? ማንም እንዳይመካ ከስራ አይደለም ብሎ ይናገራል። ስለዚህ ጸጋ በእምነት አድኗቸዋልና ይሄም ከእናንተ አይደለም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ቁጥር 9 ላይ ደግሞ ማንም እንዳይመካ ከስራ አይደለም እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ልናደርግ በክርስቶስ ኢየሱስ ተፈጥረናል። አዲስ ፍጥረት መሆን ማለት ነው። ይሄ ማለት ደግሞ አዲስ ፍጥረት መሆን የእግዚአብሔር ልጅ መሆን የሚቻለው በኢየሱስ ክርስቶስ በማመን ነው።
በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስ ያድናል። ደግሞ ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ነፍሱን ለእናንተ አሳልፎ እስከ መስጠት እስከ መስቀል ሞት ወዷችኋል። እንደዚህ ሆናችሁ የተወደዳችሁት በተወደዳችሁበት ፍቅር ተመላለሱ። በጥላቻ አትመላለሱ። በመበላላት በቅናት አትመላለሱ። በአድመኝነት በቁጣ በዝሙት በእርኩሰት አትመላለሱ። በሱስ በሲካር አትመላለሱ። ሲካር መንግስተ ሰማያትን እንዳንገባ ከሚያደርጉት ነገሮች አንዱ ነው። ምሳሌ ላይ ስናነብ ሲካር የሚያመጣው ውጤቶች የአይን መቅላት፣ መደብደብ፣ መጣላት ብዙ ውጤቶች አሉ። ግን አሁን ከዛ ሁሉ የከፋው ምንድነው? ሲካር ወደ ዝሙት ይመራል። ዝሙት ደግሞ ከእግዚአብሔር ሕይወት እንድንለይ ያደርጋል። አንድ ሰው ጠጥቶ ከሰከረ በኋላ መጨፈር፣ መደነስና ከዛ በኋላ አልጋ ቤት ልክ አሁን ናይት ክለብ ላይ የሚታየው ነገር ነው ማለት ነው የሚፈጸመው። ወንድ ከወንድ ሴት ከሴት ጋር የሚሆን ግብረ ሰዶማዊነት ነው የሚታየው። ስለዚህ ዋካችሁ በነጻነት ልንኖር ክርስቶስ ምን አውጥቶናል? ነጻ አውጥቶናል። ይሄ ነጻነት የሚለው ቃል ደግሞ በአጭሩ ምንድነው ካላችሁ ህይወት ነው። የምንኖረውን ህይወት ነጻነት፣ በክብር በደስታ የምንኖረውን ህይወት ነው ማለት ነው የሚያመለክተው። እግዚአብሔር በደስታ በነጻነት በፍቅር በክብር እንድንኖር ጠርቶን እንደገና በጨለማ ውስጥ በባህሪነት ውስጥ በኃጢአት ውስጥ በጨምለቅልቅ ውስጥ መግባት ይከብዳል። እኔ አሁን ኃጢአት መስራት ሲያስብ በኃጢአት ውስጥ መመላለስ ሲያስብ በኃጢአት ውስጥ መጽናትን ሲያስብ ከአንድ ሰው ጋር ተጣልቼ መቆያትን ሲያስብ ይጨንቀኛል። በቃ በጣም ነው የሚጨነቀው። የእግዚአብሔር መንፈስ እንደዛ እንዲሆን አይሰጠኝም። ልክ እንደዚህ በነጻነት እንድትኖሩ፣ ክፉ ነገር እንድትጸየፉ፣ ከክፉ ነገር እንድትርቁ፣ ዲያብሎስን እንድትቃወሙ እግዚአብሔር ኃይልን ሰጣችሁ። ይሄ ነው ነጻነታችሁ ማለት ነው። አንድ ጥቅስ ያልኩት ለዛ ነው። ይሄ አንድ ጥቅስ ህይወታችን የተመሰረተበት ዋና ቁልፍ ነው። ስለዚህ በነጻነት እንድንኖር ክርስቶስ ነጻ አውጥቶን እንደገና በባርነት ቀንበር። ይሄ ባርነት ደግሞ ምንድነው? በምን አይነት ባርነት ውስጥ ነው ካላችሁ በኃጢአት ባርነት ውስጥ። በዚህ አሁን ባነበብኩት ክፍል ቁጥር 19 ላይ ጀምረን ስናነብ ምን ይላል መሰላችሁ? የሥጋ ስራም የተገለጠ ነው። የሥጋ ስራም የተገለጠ ነው ይልና የሥጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ምዋርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልሁት እነዚህ የዘረዘርኩትን ይላል ጳውሎስ፣ እንደዚህ ያሉትን የሚያደርጉት የእግዚአብሔርን መንግስት አይወርሱም። እንዴ አያስጠላም እንዴ? አንተ አማኝ ሆነን በዚህ ውስጥ ካለ እኮ የእግዚአብሔር መንግስት አትወርስም ማለት ነው። በዚህ ጸንተ የምትኖር ከሆነ ማመኔ ብቻ ውጤት ሊያስገኝ አይችልም ማለት ነው። ይህ ማለት ደግሞ በስራ ትጸድቃለህ ማለት ሳይሆን ያገኘውን ማንነት በራሴ እንደዚህ የምትመላለስ ከሆነ አታል ማለት ነው። አንድ በክርስቶስ አዲስ ፍጥረት የሆነ ሰው ኃጢአት መስራት አይችልም። ኃጢአትን ሊያደርግ አይችልም። ዮሐንስ ይሄንን ይጽፋል። ከእግዚአብሔር የተወለደ ኃጢአትን አያደርግም። ይህ ማለት ሃቢቹዋሊ ኮንቲኑ ኃጢአትን እያደረገ እያደጋገመ አይቀጥልም ማለት ነው። ኮንቲኑ የኔን ኃጢአት ውስጥ በጣት ልምምድ ውስጥ አይኖርም። ተሳስቼ ሊያዳልጠኝ ይችላል። የስ ሊወድቅ ይችላልው። የስ አለመነሳት መጣት ማዳለጥ መንሸራተት ሳይሆን ከወደቅበት አለመነሳት ነው። ተሳስተ ከአንድ ሰው ጋር መጣላት ልትጣላት ትችልም። ጥል ትጣላለህ። ግን ተጣልተህ በኃጢአት ውስጥ በዛ ጥል ውስጥ ጸንተ ዘላለም የምትኖር ከሆነ አንተ ይሄንን ማንነት ከየት አመጣህ? ከክርስቶስ ያገኘው ማንነት ይሄ አይደለም። ክርስቶስ ይወዳቸዋል። ክርስቶስ ለሁሉም ሞቶላቸዋል። ለዓለም ኢየሱስ ሞቶሃል። በእርሱ የሚያምኑት ሁሉ የዘላለም ሕይወት እንዲኖረው ኢየሱስ ራሱን በመስቀል ላይ ሰውቷል። እግዚአብሔርም አንድያው ልጁን ሰጥቷል። የእግዚአብሔር ማንነት ይሄ ነው። የእግዚአብሔር ባህሪ ፍቅር ነው። ታዲያ የእግዚአብሔር ባህሪ ፍቅር ሆኖ እያለ እኛ ይህንን ማንነት ከየት አገኘን? ማንነታችን በኢየሱስ ክርስቶስ ከተቀየረ አዲስ ፍጥረት ከሆነን በአዲስ ፍጥረትነት በእግዚአብሔር ልጅነት ልንመላለስ ይገባዋል። ለዚህ ነው ይሄ ጥቅስ ሕይወት ነች አልኩት። ይሄ ጥቅስ ዘላለማችሁን በደስታ እንድትመሩ ያደርጋል። ዘላለማችሁን በክብር እንድትመሩ ያደርጋል ያልኩት። ስለዚህ እባካችሁ ወገኖች በጣም አድርጌ የሚወዳችሁ የጌታ ልጆች የእግዚአብሔር ልጆች አሁን ባነበብኩት ገላትያ መጽሐፍ ውስጥ ላይ 5 ውስጥ ላይ የምታገኙት ማንንም በስራ አይጸድቅም የሚለው ነገር ነው። ምዕራፍ 3 ላይ ስታነቡት ማንንም በስራ አይጸድቅም ይላል። ምዕራፍ 2 ከቁጥር 16 ስታነቡት ጳውሎስ እኔ ራሴ በስራ እንደማልጸድቅ አውቄ በኢየሱስ ክርስቶስ አምኛለሁ ይላል። ስለዚህ ሐዋርያ ጳውሎስ ለምን መልካም ይሰራል? ለምን ወንጌል ይሰብካል? ለምን በጽድቅ ይመላለሳል? ማንነቱ ተቀየረ። ማንነቱ ጽድቅን መስራት የሚችል ስለሆነ ማንነቱ ይሄንን መስራት ስለሚችል አዲስ ፍጥረት ስለሆነ እንጂ ለመዳን አይደለም። በተጨማሪ ደግሞ ለመዳን ባይሆንም ጥቅም አለው። ምንድነው? ሽልማት። ኢየሱስ ክርስቶስ እንደሚሸልም ሐዋርያ ጳውሎስ ስለሚሰራው ስራ ሁሉ እንደሚሸለም ተናግሮ ነው የሄደው። ይህንን ጢሞቴዎስን ስታነቡት በግልጽ ሁለተኛ ጢሞቴዎስን ስታነቡት በግልጽ ይገባችኋል። ምዕራፍ 4 ማለት ነው። ስለዚህ እንዲሁም ደግሞ ሁለተኛ ቆሮንቶስ ምዕራፍ 9ን ስታነቡት በደንብ ይገባላችኋል።
እነዚህ ለሚጠፋው አክሊል ይሮጣሉ። እነዚህ ማለት ነው ምድራዊዎች፣ እነዚህ በጌታ ያልሆኑት፣ እነዚህ ያላመኑት ለሚጠፋው አክሊል ይሮጣሉ። በቆሮንቶስ ቤተክርስቲያን ላይ በቆሮንቶስ ከተማ ላይ ለእንትን ብሎ የአበባ ጉንጉን ለመሸለም አንደኛም ለመውጣት የሚሮጡ ሰዎች ነበሩ። የአበባ ጉንጉን ከተሸለምክ በኋላ 1 ሰዓት ወይ 2 ሰዓት እንዳማራ ቢቆይ ነው። ከዛ በኋላ ይደርቃል፣ ይረግፋል። ለዛ ነው ይሮጡት የነበሩ። ለሚጠፋው አክሊል ነው፣ ለሚጠፋው ክብር ነበረ። ሌላ ነገርም አሁን የሚሮጡት ሯጮችም ሲሮጡት የሚሮጡት ለወርቅ ለሜዳሊያና ለብር ነው። ይህ ነገር ደግሞ ይጠፋል ወይ አይጠፋም? ይጠፋል። እንኳን ብርና ወርቅ ይሄ ሰማይና ምድር እንደሚያልፉት የእግዚአብሔር ቃል ይናገራል። ግን የማያልፍ ጸንቶ የሚኖር የእግዚአብሔር ቃል ነው። ይሄ ቃል እግዚአብሔር ዛሬ በነጻነት ኑሩ፣ በእኔ ኑሩ፣ አዲስ ፍጥረት ሆናችሁ ኑሩ፣ ዘላለምን ትኖራላችሁ፣ ወራሾች ትሆናላችሁ፣ ከክርስቶስ ጋር በቀኙ ትቀመጣላችሁ ያለውን ያስቀመጠውን ስታንዳርድ እንድንወርስ የሚያደርግ ነው ማለት ነው። እሺ እንደዛ ከሆነ ጸንተን መቆም ያስፈልገናል። በነጻነት ይወጣል። ተማልሰን በባርነት ቀንበር ውስጥ መግባት አያስፈልግም። ዛሬ ግን በኢትዮጵያ ላይ በሚሰራው ስቴቲክስ ላይ አምኖ ቸርች የማይገቡ ስንቶች ናቸው? አምኖ በእምነታቸው የማይጸኑት በሲካር ውስጥ፣ በሱስ ውስጥ፣ በዝሙት ውስጥ፣ በእርኩሰት ውስጥ፣ በመዳራት ውስጥ፣ በተለያዩ ኃጢአቶች ውስጥ የሚኖሩ ስንቶች ናቸው? እጅግ ብዙዎች ናቸው ብል አላፍርም፣ አያሳፍርም። ምክንያቱም ብዙዎች እንደዚህ አይነት ማንነት ስላላቸው ማለት ነው። እንዲሁም ደግሞ በጌታ ያልሆኑ ስንቶች ናቸው? ቅድም ያልኩት ኤፌሶን ምዕራፍ 1 ምዕራፍ 2 ከቁጥር 1 እስከ 3 ላይ ያለው ቦታ ላይ በኃጢአት ምክንያት ሙት የሆኑት ኃጢአታቸው የገደላቸው፣ ሁለተኛ ደግሞ ይህ ኃጢአት ለሰይጣን ፈቃድ ተላልፈን ተሰጥተን እንድንመላለስ ያደረጋቸው በዲያብሎስ ፈቃድ አየር ላይ ባለው አሁን በሚሰራው በአየር ላይ ባለው አለቃ አሁን በማይታዘዙ ልጆች ላይ በሚሰራው መንፈስ ለሚሰራው አለቃ ታዛዦች ሆነው እንዲኖሩ አድርጓቸዋል። ሌላው ደግሞ ምን አድርጓቸዋል ካላችሁ እነዚህ በጌታ ያልሆኑ ሰዎች ምን ሆነናል ካላችሁ ደግሞ ማለት ነው በስጋችሁ ፈቃድ ነው የምትመላለሱት። እግዚአብሔር አይደለም የሚመራችሁ። ለመሳደብ ስትፈልጉም፣ ለማመንዘር ስትፈልጉም፣ ለመግደል ስትፈልጉም፣ ለማማስ ስትፈልጉም ማንም የሚቆጣጠራችሁ የለም። ማንም ተወምላችሁ የለም። ምክንያቱም ይሄ ከእግዚአብሔር ተፈታችሁ ከእግዚአብሔር ሕግ ወጣችሁ በራሳችሁ ፈቃድ ነው ማለት ነው የምትመሩት። የመጨረሻ እናንተ የቁጣ ልጆች ናችሁ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ጀምረን ስናነብ የዲያብሎስ ልጆች ናችሁ እናንተ የዲያብሎስ ልጆች ማለት ነው። ስለዚህ ከዲያብሎስ ልጅነት ወደ እግዚአብሔር ልጅነት መሻገርና ነጻነት ማግኘት ትፈልጋላችሁ? አዎ ከሆነ መልሳችሁ እባካችሁ በጌታ በኢየሱስ ክርስቶስ እመኑ፣ ትድናላችሁ። የመዳን መንገድ አንድና አንድ ምንድነው ካላችሁ በዚህ በእግዚአብሔር ቃል መሰረት በኢየሱስ ክርስቶስ ማመን ነው። እንዴት ነው ኢየሱስ ክርስቶስን የሚያምነው ካላችሁ ኢየሱስ ጌታ እንደሆነ በአፋችሁ በምላሳችሁ በመመስከር እግዚአብሔር ከሙታን እንዳስነሳው በልባችሁ በማመን ነው። ማንም በአፉ መስክሮ ይጸድቃል፣ በልቡ አምኖ ይድናል። ይህን ያለው የእግዚአብሔር ቃል ነው። ሮሜ ምዕራፍ 10 ምዕራፍ 10 ስታነቡት እንደዚህ ይላል። ከቁጥር 9 ጀምራችሁ ስታነቡት ማለት ነው። ስለዚህ በኢየሱስ ክርስቶስ የሚገኘውን ነጻነት እንድታገኙ በጌታ በኢየሱስ ፍቅር አሳስባችኋለሁ። ሮሜ 8 ከቁጥር 1 ጀምራችሁ ስታነቡት ምንድነው የሚለው? በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ከኩነኔ ነጻ ለማውጣት ከፍርድ ነጻ ለማውጣት ሁሉም ይፈልጋል እንዳይፈረድበት መንግስተ ሰማያትን ለመውረስ የማይፈልግ ሰው ይኖራል ብዬ አላስብም። ነገር ግን ኢየሱስን ለማመን የማይፈልግ ብዙ ሰዎች አሉ። ለምን ካላችሁ በውስጣቸው ያለው ሐሰተኛ ትምህርት ስለተጠቀጠቀ የልባቸው እልከኝነት፣ እኔነት፣ የስጋ ስራ እነዚህ ቅድም የዘረዘርኳቸው በሰይጣን ፈቃድ በራሳቸው ፈቃድ መመላለስ ስለሚፈልጉ ወደ ብርሃን መምጣት ስለማይፈልጉ ለምንድነው ሰው ኢየሱስ ክርስቶስን የማይቀበል ካላችሁ ዮሐንስ ወንጌል ምዕራፍ 3 ከቁጥር 18 ይናገራል 20 ላይ ይናገራል። ምን ብሎ ነው የሚናገረው? ስራቸው ጨለማ ነው። ስራቸው ጨለማ ስለሆነ እኔ ብርሃን ነኝ። ስለዚህ ወደ እኔ ከመጡ ክፉ ስራቸው ይገለጣል። ስለዚህ ወደ እኔ አይመጡም ይላል። በኢየሱስ የማታምኑ ሰዎች ለምን እንደማትመጡ ልንገራችሁ። ስራችሁ እንዳይገለጥ እና በብርሃን መመላለስ ስለማትፈልጉ ብርሃንን ስለማትወዱ ነው። ብርሃንን የምትወዱት ከሆነ ህይወትን የምትወዱት ከሆነ የዘላለምን ደስታና እረፍትን የምትወዱት ከሆነ በክርስቶስ ኢየሱስ ስትሆኑ ነው ከኩነኔ ነፃ የምትሆኑት። በሌላ ከኩነኔ ነፃ የሚያደርጋችሁ ነገር ከፍርድ ነፃ የሚያወጣችሁ ነገር ሰራችሁ አልሰራችሁ ይኸውላችሁ ጥሩ ኃጢአተኛ መሆን ጥሩ አይደለም። አንድ ክፉ የማይሰራ በንጽህና የሚኖር ጌታን ያልተቀበለ ሰው ካገኛችሁ ማለት ነው ጥሩ ኃጢአተኛ ነው። ጥሩ ኃጢአተኛ መሆን ደግሞ የእግዚአብሔር መንግስት ያስወርሳል። ኔቨር ዜሴማስ። ስለዚህ ምን ልላችሁ ነው? እኔ ረጅም ለማውራት አልነበረኝም። ነገር ግን ቃሉ ወደዛ እንዲሄድና በደንብ እንዲያወራ ያነሳሳልና ግን በክርስቶስ ኢየሱስ የሆኑት በመንፈስ የምንመራው
የመንፈስ ፍሬ ግን ብሎ ፍቅር ነው፣ ደስታ ነው፣ ሰላም ነው፣ ትዕግስት ነው፣ ቸርነት ነው፣ በጎነት ነው፣ የዋህነት ነው፣ ራስን መግዛት ነው። እነዚህ ያሉትን እንዳታደርጉ የሚከለክላችሁ ሕግም የለም። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ማሻቱና ከምኞቱ ጋራ ሰቀሉት። በመንፈስ ብትኖሩ በመንፈስ ደግሞ እንመላለስ፣ እርስ በርሳችን እየተናሳሰንና እየተቀናናን በከንቱ አንመከላል። ይሄ መጽሐፍ ማለት ነው። እና ያላችሁ ወገኖቼ ይሄ አማርኛ አድማጮች ሁላችሁም ኤርትራውያንና ኢትዮጵያውያን እኔ ከልቤ ነው የሚወደው። እግዚአብሔር በወደዳችሁ ፍቅር ተዋደዱ። በጌታ የሆናችሁት በጌታ ያልሆናችሁት እናንተ ኤፌሶን ምዕራፍ 2 እናንተን ይመለከታችኋል። ከዚህ ውስጥ ውጡ። እንደዚህ ነው የሚለው ቃል በቃል ላንብብላችሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ከዛ ሙታን ነበራችሁ የሚለው አሁን ያላመኑት ሙታን ናቸው ማለት ነው። ያመነንን አይመለከትም ማለት ነው። ከማመናችን በፊት ሙታን የነበርን እኛን ነው ማለት ነው የሚያመለክተው። አሁን ያላመናችሁት ደግሞ እናንተን ያመለክታል ማለት ነው። ሞታችሁ ነው የምትመላለሱት። አንድ ሬሳ አንድ ሙስሊም ወንድም ከጠገቤ ሲያልፍ ምን እንደሚሰማኝ ታውቃለህ? አንድ የሆነ ሬሳ ሲመላለስ አንድ በጌታ ያልሆነ መስቀልን አስሮ የኢየሱስን አማላጅነት የካዳ የኢየሱስን ጌትነት የካዳ የኢየሱስን የማይመሰክር በኢየሱስ የሚያፍር በኢየሱስ ስራ የሚያፍር የኢየሱስን ማንነት አሸቅጦ የኢየሱስ ክርስቶስ ማንነትን በአንድ ቦታ ሌላ በአንድ ቦታ ሌላ እያደረገ የሚያወራ ሰውን ባጠገቤ ሲያልፍ ምን እንደሚሰማኝ ታውቃለህ? የሞተ ሬሳ፣ የሚመላለስ ሬሳ፣ ህይወት ያለው የሚመላለስ ሬሳ፣ ከጥቂት ቀናት በኋላ ደግሞ ለዘላለም ሬሳ። እኛ እኮ አሁንም ህያዋን ለዘላለምም ህያዋን እኮ ነን። ስንሞት እንንቀላፋለን፣ ግን ኢየሱስ ሲመጣ እንነሳለን፣ ዘላለም በደስታ እንኖራለን። ይህ እኮ ነው ሞተንም በረፍት እኮ ነው የምንኖረው፣ በሰላም እኮ ነው የምንኖረው። ክርስቶስ ሲመጣ ዳግም ተነስተን በመጨረሻ ቀን እረፍት ነው፣ ሽልማት ነው እኛን የሚጠብቀን። ኩነኔ አይጠብቀንም። በክርስቶስ የሆነው ኩነኔ አይጠብቀውም። ቅድም እንዳልኩት በኃጢአት ጸንቶ የሚኖር ካልሆነ በስተቀር በኃጢአት ጸንቶ የሚኖር ከሆነ ደግሞ እሱ በጌታም አይደለም፣ በጌታም አላመነም። ጌታን የሚወድ በጌታ ያለው የጌታ መንፈስ ቅዱስ በውስጡ ያለው አዲስ ዘር የሆነው አዲስ ፍጥረት የሆነው ያ አዳማዊ ማንነቱን የቀየረ ኃጢአት ጸንቶ አይኖርም፣ አይቀጥልም። ይሄንን ያለው ዮሐንስ ነው። ትክክል ነው። ደግሞ በጣም አድርጌ እወዳችኋለሁ። በነጻነት ኑሩ። ክርስቶስ ነጻ አውጥቷችኋል። ይሄ ቃል ይሄ ጥቅስ እንዳልኩትም ዘላለማችሁን ይቀይራል፣ ህይወታችሁን ይቀይራል፣ ማንነታችሁን ይቀይራል። በቃ ደስተኛ ሆናችሁ እንድትኖሩ ያደርጋል። ጸንታችሁ ቁሙ። በጌታ የሆናችሁ ጸንታችሁ ቁሙ። አትልቀቁ። ማንነታችሁ ይሄ ነው። በክርስቶስ ያገኛችሁ ማንነታችሁ አሁን ህይወት ተሰጥቷችኋል። ልንገራችሁ፣ ህይወት ተሰጥቷችኋል። አንድ ሁለተኛ ከሞት ተነስታችኋል። ሙታን አይደላችሁም። እናንተ ከክርስቶስ ጋር ህይወት ተሰጥቷችኋል። ከሞት ተነስታችኋል። እንዲሁም ደግሞ ሌላ በክብር ስፍራ በእግዚአብሔር ቀኝ ተቀምጣችኋል። ስታንዳርዳችሁ ይሄ ነው ይላችሁ። ሌላ አዲስ ፍጥረት ሆናችኋል። ስለዚህ አዲስ ፍጥረት ነህ፣ ከሞት የተነሰነ ህይወት የተሰጠነ በቀኙ የተቀመጥክ ነህ፣ በጌታ ይሆንክ። ይህንን ማንነት አስከብር። በእርኩሰት፣ በዝሙት፣ በስካር፣ በመዳራት፣ በጥል፣ በክርክር፣ በሚዋርት በመዳራት ውስጥ ገብተህ ይህንን ንጹህ የሆነውን ማንነትን አትጣ። በራስ እጅ ተላላ አትሁን። ድነትን ለማጣት ተላላ ከሚሆኑት አይደለንም ብሎ ዕብራውያን ላይ እንደተጻፈው ወዲያላ ከሚያፈጋፍጉት ከተላላዎች አይደለንም እንዳለው ከተላላዎች አትሁኑ። የሚያፈጋፍጉት ተላላዎች ናቸው። እግዚአብሔር ተላላ አያደርጋችሁ። ጽኑዋን፣ ኃያላን፣ ብርቱዎች፣ የማትሸነፉ፣ የማትበገሩ፣ ለሰይጣን፣ ለዝሙት፣ ለእርኩሰት ትጥቃችሁ የማይፈታ ሰይጣን የምትቃወሙ እግዚአብሔር የሚጠላውን የምትጠሉ እግዚአብሔር ያደርጋችሁ። የእውነት የእግዚአብሔር ቃል የምለው ይሄን ነው። በቃ የተሰጠን ማንነትን ጠብቀን እንኖር። ተመልሰን በባርነት ቀንበር አንያዝ። ሌላ በባርነት ቀንበር ውስጥ ያላችሁት ውጡ። ኢየሱስ ያድናል። ውጡ። ኢየሱስ ይወዳችኋል። ውጡ። ስለእናንተ በመስቀል ላይ ሞቶላችኋል። ውጡ። ኢየሱስ ዛሬም ይጠራችኋል። ውጡ። ይኸው በእኔ በኩል ሆኖ ያማለዳላችሁ ነው። እናንተን እየለመናችሁ ነው። ኑ እያለ ነው። ወደ እኔ ኑ እያለ ነው። ምልጃ ማለት ይኸው ቃሉን የምልጃን ቃል በእኔ አስቀምጦ እናንተን እየጠረ ነው። ኢየሱስ ያማልዳል ሲባል ደግሞ ከዚህ ከእኔ ምልጃ ቃል ጋር አታያይዙ። እኔ ስለ እናንተ እግዚአብሔርን ከመለመን ጋር አታያይዙ። ደሙን ይዞ በእግዚአብሔር ፊት መታየቱን ብቻ ያዩት። ጸሎትም ይጨመራል። የኢየሱስ ከሁሉም የሚበልጠው የራሱን ደም ይዞ ወደ አባቱ ቀኝ መግባት ነው። ይህንን ደግሞ ያደረገው ብቸኛ ኢየሱስ ነው። አንዴ ለዘላለም ደሙን አቅርቦ ጻድቃን ያደረገው ማማላጅ የሆነው ሊቀ ካህን የሆነው አሁን ስለኛ የሚታየው ኢየሱስ ብቻ ነው። ማንም የራሱን ደም ይዞ ወደ ቅድስተ ቅዱሳን አልገባም። የራሱን ደም ይዞ አልገባም። ደግሞ ማንም አያማልድም። ኢየሱስ እረፉ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣
እኔ አሳርፋችኋለሁ ይላል ኢየሱስ። ለነፍሳችሁ እረፍትን ታገኛላችሁ ይላል። ዛሬ የብዙዎቻችሁ ነፍስ የእውነት ተጨንቃለች። የእውነት በጣም በጭንቅ ውስጥ ያላችሁ አላችሁ። በጣም እረፍት በማጣት ውስጥ ያላችሁ አላችሁ። በጣም በመሰቃያት ውስጥ ያላችሁ አላችሁ። ስለዚህ እባካችሁ ጌታ ይለምናችኋል። ወደ እኔ ኑ ይላችኋል። እረፉ በእኔ ይላችኋል። እኔ አሳርፋችኋለሁ ይላችኋል። የሚያሳርፍ ኢየሱስ እያለ አንተ ለምን ትሰቃያለህ? አንተ ለምን ነፍስ ለምን ትሰቃያለች? አንተ በመሾለኪያ ሾልከ አንተ ተጨንቀ የሚታገኘው ጽድቅ የለም። አንተ ምንም ሰርተ የምትጨምሩ ጽድቅ ላይ የምትጨምሩ አንድ ነገር የለም። ጸጋ በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ በክርስቶስ ኢየሱስ የተደረገውን መልካሙን ስራ ልንሰራ በክርስቶስ ኢየሱስ ተፈጠረ። ከአዳም መወለዳችንን የሚያመለክት ሳይሆን በክርስቶስ ኢየሱስ ሆነን አዲስ ፍጥረት መሆናችንን የሚያመለክት ቃል ነው ይሄ። ስለዚህ እንደዚህ አዲስ ፍጥረት የሆናችሁት አትመለሱ፣ ወዲያላ አታፈገፍጉ፣ ተላላዎች አትሁኑ፣ እንደ ዴማስ አትሁኑ፣ እንደ ይሁዳ አትሁኑ። ዛሬም ያሉ ብዙዎች ከኢየሱስ ክርስቶስ ሕይወት ነፃ የሚወጡት ማለት ነው ወደ ክፋት ወደ ሲኦል ለመሄድ ዕለታዊ ደስታ ዕለታዊ እንጀራ ጣልና ቀራሪ እንዳይቀር ለመገልበጥ እና ጊፍት ለማግኘት በምድር ለመሸለም አይደለም። ሰማያዊ ክብር ይሻላል። ኢየሱስ ያድናል። ኢየሱስ ይወዳችኋል። እኔም ከልቤ ወዳችኋለሁ። የእውነት ይሄን ቪዲዮ የእውነት የሰማው ከመጀመሪያ እስከ መጨረሻ የሰማው ማንም በኃጢአት ውስጥ ጸንቶ አይኖርም። ማንም ነፍስን ከሚዋጋ ከዚህ ከክፉ ስራ ጋር አብሮ አይቀጥልም፣ አይጸናም። ምክንያቱም አሁን በነጻነት እንድንኖር ክርስቶስ ነጻ ስላወጣን በነጻነት መኖር ነው ሁሉም የሚፈልገው። ነጻነት ደግሞ ከኃጢአት ነጻ መሆን ነው። ከኃጢአት ነጻ ያልሆነ ሰው አሁንም በባርነት ውስጥ ነው ያለው፣ በሱስ ውስጥ ያለው፣ በሴሰኝነት ውስጥ፣ በስካር ውስጥ፣ በዝሙት ውስጥ፣ በጫት ውስጥ፣ በአደንዛዥ እጽ ውስጥ ያለው ነጻ እንዳልወጣው የጫት እስረኛ፣ የአደንዛዥ እጽ እስረኛ፣ የሺሻ የጋንጃ እንዲሁም ደግሞ የሲጋር የመሳሰሉ ነገር እስረኛ የሆነ ሰው እስር ውስጥ እንዳለው ራሱ ያውቃል። እሱ ከዛ ከሲጋር በታች ከጫት በታች ከሲጋር በታች ከዝሙት በታች እንደሆነ ያውቃል። እርሱን የሚገዛ እነዛ ክፉ ነገሮች እንደሆነ ያውቃል። ነገር ግን የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ እምነት፣ በጎነት፣ ቸርነት፣ ራስን መግዛት የመሳሰሉ እነዚህ ምርጥ ነገሮች እያሉ እኔን ምንድነው ከነዛ እርኩሶች ጋር የሚያያይዘኝ አጣብቆ የሚያኖረኝ? እግዚአብሔር ዛሬም ነፃ ያወጣችሁ። በክርስቶስ ነፃ አውጡ። ክርስቶስ ዛሬም ስለ እናንተ ያማልድላችሁ። በአብ ፊት የሚታየው የምናገር ንጹህ ደም ይዞ የገባው ኢየሱስ ክርስቶስ ዛሬም ጥብቅና ይቆምላችሁ። ኢየሱስ ከዛ ከክፉ ማንነታችሁ እግዚአብሔር ከጣተኝነታችሁ ነፃ ያውጣችሁ። ከሱሰኝነት ነፃ ማውጣት ያቃታችሁ፣ ከሴሰኝነት ነፃ ማውጣት ያቃታችሁ ኢየሱስ ክርስቶስ ዛሬን ጸጋን ያብዛላችሁ። ኢየሱስ ምሕረትን ያብዛላችሁ። ኢየሱስ አቅም፣ ብርታት፣ ጭካኔን ይስጣችሁ። እግዚአብሔር በቃሉ የምትጸኑበት የቃሉ አስተማሪዎች፣ የቃሉ ዘማሪዎች፣ የቃሉ ትንቢት ተናጋሪዎች እንድትሆኑ እግዚአብሔር ያደርጋችሁ። ሸቃጮች አይደለም ትንቢት ተናጋሪዎች ስል፣ ፈውስ አድራጊዎች ስል ሸቃጮች አይደለም ያልኩት። እግዚአብሔር የእውነት ለእውነት ቃል የምትጨክኑት ኢየሱስን የምታሳዩት ነብያት የእግዚአብሔር አፍ ናቸው። ዛሬ ግን የገንዘብ ነጋዴዎች ናቸው። እግዚአብሔር ነብያት ሲያደርጋችሁ የራሱ አፍ ያደርግላችሁ። እግዚአብሔር ተመለሱ ካለ ተመለሱ የምትሉት፣ ሂዱ ካለ ሂዱ የምትሉት፣ ቁም ካለ ቁም የምትሉት፣ የእግዚአብሔርን ሕግ የምታስከብሩት፣ እግዚአብሔር የቃል ኪዳን ህዝብን ሊቀጣ ሲፈልግ ነብያትን ሊኮ ትክክል እንደሚናገር እንደዚህ እንደ ብሉይ ኪዳን እንደ ኢሳይያስ እንደ ኤርሚያስን እኮ ሕዝቅያስን እኮ እንዴት እያደረጉ እግዚአብሔር እንዳገለገሉት በደረቅ ጉድጓድ እውነተኛ ትንቢት ተናገርክ ተብለው በደረቅ ጉድጓድ እየተጣለ ኤርሚያስ ጌታን አገልግለዋል። ኤርሚያስን ሐሰተኛ ነብይ እንደዚህ ያመናጨቃ እኔ ነኝ እውነት ተናገርኩት አትማረኩም እያለ 2 ዓመት ብቻ ትማረካላችሁ እያለ የእስራኤልን ህዝብ ሲያሳስት የእስራኤልን ህዝብ ላይ እንደዚህ ውሸት ሲናገር እግዚአብሔር ውሸተኛ ነብይን በሞት ነው ያስነሳው። በዚህ ዘመንም እኔ እላቸዋለሁ እውነተኛ ነብያትን እግዚአብሔር በምድር እንዲያበዛ ለወንጌል መስፋት ምክንያት የሚሆኑትን እግዚአብሔር እንዲያበዛ እጸልያለሁ። ይህንን ደግሞ እግዚአብሔር እንዲያደርግ አምናለሁ።
ግን ለእግዚአብሔር ወንጌል እንቅፋት የሆኑትን ለንግድ የወጡትን የእግዚአብሔርን ስም የሚያሰድቡትን በወንጌል ላይ የሚነግዱትን በነጻነት መቆም ያቃታቸውን የገንዘብ ፍቅርና ሴሰኝነት ያለባቸውን በእግዚአብሔር ህይወት ላይ የሚያመነዝሩትን በእግዚአብሔር ላይ ደባል የሚያደርጉትን ከእግዚአብሔር በላይ ገንዘብ የሚወዱትን ለገንዘብ ብሎ እግዚአብሔርን የሚያዋርዱትን የእግዚአብሔርን ስም የሚያሰድቡትን እግዚአብሔር ይመልሳቸው። የመጀመሪያ ካልተመለሳችሁ የእግዚአብሔርን ድምጽ ካልሰማችሁ እግዚአብሔር ያንሳችሁ። በነጻነት ኑሮ የአገሬ ሰዎች ኤርትራውያንና ኢትዮጵያውያን የአማርኛ ሰሚዎች እጅግ አድርጌ እወዳችኋለሁ። ጌታ ዘመናችሁን፣ ህይወታችሁን፣ ቤታችሁን፣ ትዳር ያላችሁ ትዳራችሁን፣ ትምህርት ያላችሁ ትምህርታችሁን፣ ስራ ያላችሁ ስራችሁን፣ አገልጋዮችን በአገልግሎታችሁ በሁሉ ተባረኩ። መጽናት፣ መቆም፣ ማገልገል ይሁንላችሁ። እኔ ወንድማችሁ ኢሳያስ ነኝ። ጥቂት ደቂቃ ልጸልይ ትቀዱልኝ። ጌታ ሆይ ቃልህን ተምረናል፣ አንብበናል፣ ተረተናል። በኢየሱስ ክርስቶስ ስም ጌታ አምላካችን እግዚአብሔር ሆይ ዛሬ አንብበን ተረተን አውቀን ሰምተን እንደገና የሰመነው ቃል ከኛ ጋር ሳይዋድ ቀርቶ በኢየሱስ ስም ሳይጠቅመን እንዳይቀር በኢየሱስ ስም እጸልያለሁ። በኢየሱስ ስም የሰመነው ከኛ ጋር ይዋሃድ። ልባችንን በኢየሱስ ስም መንገድ ዳር አታደርግ። ልባችንን ጭንጫ አታደርግ። በኢየሱስ ስም እጸልያለሁ። ልባችንን እሾክ ውስጥ አታደርግ። በኢየሱስ ክርስቶስ ስም ጌታ አምላካችን እግዚአብሔር ሆይ ልባችንን በኢየሱስ ክርስቶስ ስም ጥሩ ለመሬት አንተ የሚመች እርሻ እንድታደርግ በኢየሱስ ስም እጸልያለሁ። እናንተ የእግዚአብሔር እርሻ ናችሁ ተብሎ በቆሮንቶስ መጽሐፍ ምዕራፍ 3 ላይ እንደተጻፈው በአንደኛ ቆሮንቶስ ምዕራፍ 3 ላይ እንደተጻፈው በኢየሱስ ስም ያንተ እርሻዎች አድርገን ስትዘራ መልካም ዘር የምናፈራ አድርገን በኢየሱስ ስም 130 60 የምናፈራ በኢየሱስ ስም ለመሬት አድርገን በኢየሱስ ስም ለመፈር አድርገን በኢየሱስ ስም ልባችን ደንዳና እልከኛ እንዳይሆን ሰምተን የማንመለስ ጠማማዎች እርኩሶች እንዳንሆን በኢየሱስ ስም እልከኞች ጠማሞች እንዳንሆን በኢየሱስ ክርስቶስ ስም ልባችንን የምነካው በኢየሱስ ስም መንፈስ ቅዱስ በኢየሱስ ስም ጌታ እግዚአብሔር ሆይ በውስጣችን ይሙላ። በኢየሱስ ስም ክርስቶስ ጌታ እግዚአብሔር ሆይ እጸልያለሁ። የሚመልስ የሚያቀነጽ አንተ የሚያቆም ያንተ መንፈስ ያገኘን በኢየሱስ ስም ያገኘን። በኢየሱስ ስም ከመንፈስ ቅዱስ ውጪ ሆነን በኢየሱስ ክርስቶስ ስም ጌታ በራሳችን ፈቃድ እንዳንመላለስ በኢየሱስ ስም እንዳንወድቅ መንፈስ ቅዱስን እንዳናሳዝን መንፈስ ቅዱስ በህይወታችን እንዳንሰራ እንዳናደርግ በኢየሱስ ስም እጸልያለሁ። በኢየሱስ ስም ወደ ሞት እየተነዱ ያሉት መዳን እንዲያገኙ በኢየሱስ ስም እጸልያለሁ። ወደ ጨለማ ወደ እረፍት ወደ ሌለበት እየተነዱ ያሉት ወደ ሲኦል አንተን አልሰማ ብሎ ለአንተ ቃል አልታዘዝ ብሎ ወደ ሲኦል እየተመሩ ያሉት ጌታ ሆይ እጸልያለሁ። ወደ ብርሃን መውጣት ይሁንላቸው። አንተ ተገለጥላቸው። አንተ ታይላቸው። አንተ ትድረስላቸው። ለጳውሎስ እንደተገለጥከው ለኔም እንደደረስክልኝ እኔንም እንደለወጥከኝ እኔን እንዳዳንከኝ ከክፉ ስራ እንዳወጣኸኝ ከኃጢአት ባርነት ነፃ እንዳወጣኸኝ በኢየሱስ ስም በነጻነት እንድኖር እንዳደረከኝ በኢየሱስ ስም ለኢትዮጵያ ሕዝብ ለአማርኛ ሰሚዎች ሁሉ እንድደርስ በኢየሱስ ስም እጸልያለሁ። ዓለም ላይም በኢየሱስ ክርስቶስ ስም ያንተ መንግስት እንድሰፋ በኢየሱስ ስም አንተ ያልገባህባቸው ከተማዎች መዳን ያልደረሰላቸው ከተማዎች በኢየሱስ ክርስቶስ ስም ጨለማ የሆነው አገሮች በኢየሱስ ስም ብርሃን ይደርስላቸው። ብርሃንን የሚያደርሱት እግሮች በኢየሱስ ክርስቶስ ስም ጌታ ሆይ ለወደዛ ዓለም ሁሉ እንዲሄዱ እንዲደርሱ ሚስዮናዊነት በኢየሱስ ስም እንዲበዛ በኢየሱስ ስም ጌታ ሆይ ነፍሳቸው ላይ ጨክኖ ወንጌልን የሚሰብኩት እንዲበዙ ወንጌል ያልገባላቸው ከተማ በወንጌል እንድትለቀለቅ በኢየሱስ ስም እንደ ኢትዮጵያ ሶማሌ በኢየሱስ ስም ሳውዲ አረቢያ በኢየሱስ ክርስቶስ ስም ትርኩም በኢየሱስ ስም አንተ ያልከበርክባቸውና የደሚ ዋጋ ከፍ ያላላ ቦታ ሁሉ በኢየሱስ ስም የደሚ ዋጋ ከፍ ይበል። የመስቀል ስራ ይገለጥ። የመስቀል ስራ በኢየሱስ ክርስቶስ ስም ለብዙዎች መዳን ይሁንላቸው። በኢየሱስ ስም